ይህ የምታዩ ሰውዬ ሁለት ሚስቶች አሉት። እንደዚህ ስል ይህ ሰውዬ ታድሎ ልትሉ ትችላላችሁ፣ ግን እመኑኝ ሁለት ሚስቶች ማግባት ሲኦል ውስጥ ነው የከተተው። የሰውየው ስም ሚክ ይባላል። የሚክ አኗኗር ዘይቤ ትንሽ ለየት ይላል። በእንግሊዝ ደርቢ በምትባል ከተማ ውስጥ ሜሬድ ከምትባል ሚስቱ ጋር ይኖራል። ግን ይሄ ሳይበቃው ውሽማውን በይፋ አብራቸው እንድትኖር ያደርጋታል። ሊሳ ትባላለች። እንደ አንድ ትልቅ ደስተኛ ቤተሰብ አብረው መኖር ይጀምራሉ። ግን አመታት በሄደ ቁጥር ሚክ ሚስቱንም ውሽማውንም የሚያስረግዛቸዋል። በአንድ ብቻ አላበቁም። ጊዜው በሄደ ቁጥር በጣም ብዙ ልጆች ማፍራት ቻሉ። ይህ እንዳለ ሆኖ ግን ቤተሰቡ ውስጥ አንድ በጣም ትልቅ ችግር አለ። ሚክ ስራ አይሰራም። ማለትም ከዚህ በፊት ስራ የሚባል ነገር ኖሮት አያውቅም። የሚኖረው በመንግስት እየተረዳ ነው። እውነታው ሲገለጥ እስከ ዛሬ ድረስ ድሃ በመሆኑ በሚሰጠው ጥቅማ ጥቅሞች ነው ህይወቱን የሚገፋው። ስለዚህ አዲስ ልጅ በወለደ ቁጥር ትንሽም ቢሆን ገንዘብ ይጨመርለታል። ይህ ብቻ አይደለም፣ ቤቱም የህዝብ ስለሆነ የሚከፍልለትም መንግስት ነው። ስለዚህ ሰውየው በህይወት አለ እንጂ ምንም ጥቅም የሌለው ሰው ነው። አሁንም ጊዜው እየሄደ ሲመጣ ሚክ፣ ሜሬድ እና ሊሳ የወለዱት ልጆች በድምሩ 15 ደረሱ። 15 ይህም ማለት እዚህ ቤት ውስጥ በድምሩ 18 ሰዎች ይኖራሉ ማለት ነው። 18 ሰው በዚህ 3 መኝታ ቤት ባለው የህዝብ ቤት ሲኖሩ አስቡት። ይህ ያልበቃ ብሏቸው ጭራሽ ሁለቱም ሴቶች በድጋሚ ያረገዙ። አሁን ሚክ ምን አደረገ? አሁን ላይ ቤተሰቡ በጣም እየበዛ ስለሆነና ልጆቹ የሚያርፉበት ቦታ ስላጡ መንግስት አሁን ካለበት ተለቅ ያለ ቤት እንዲሰጠው ጥያቄ ለማቅረብ አሰበ። ነገሩ የሚጀምረው አሁን ነው። ሚክ የጠየቀው ጥያቄ ትንሽ ለየት ስለሚል የአካባቢውን ቀልብ በሙሉ መሳብ ጀመረ እና ሌሎች ሰዎች ስለሱ መስማት ሲጀምሩ በጣም ተናደዱ። በነፃ የሚሰጠውን መንግስት ድጎማ ያለ አግባብ እየተጠቀመበት መሆኑ አናደዳቸው። ደሞማው እውነት ነው። ይህን ተከትሎ ሚክ ቁጥራቸው ትንሽ የማይባል አፍ ውስጥ ይገባል። እናም ብዙ የሚባል የህዝብ ሚዲያ የሚክን ስራ ጥያቄ ማወቅ ጀመሩ። እሱ ግን እውቅና ማግኘቱን እንደውም በጣም ወዶታል። ጭራሽ ሀገሪቱ ውስጥ ታዋቂ ወደ ሆነው የጀርሚ ቶክ ሾው ላይ የሚቀርቡበትን ከአንድ በላይ ሚስት ያላቸውን ወንዶች ዶክመንተሪ በማየት እዛ ላይ ለመቅረብ ቢሄድም አልተሳካለትም። ነገር ግን ሚክ ምንም አልመሰለውም። አሁንም ህይወቱን እንደ ሁልጊዜው እየኖረ ነው። ስለዚህ የሚክ ስራ ልጆቹን መንከባከብ እንዲሁም ውጭ ጋር ባቆመው የተበላሸ መኪና ከሚስቱና ከውሽማው ጋር መዳራት ብቻ ነው። ምን አይነት ህይወት ነው? እኔ አላውቅም። ሌላው አስገራሚ ባህሪው ደግሞ ሜሬድ ፖል የተባለ ውሽማ ስትይዝ ምንም አለማለቱና ጭራሽ ሁለቱ አብረው ሲሆኑ ማየት በጣም እያስደስተው መምጣቱ ነው። አሁን ግን የሚክ ህይወት አደጋ ውስጥ የሚወድቅበት ሰዓት እየደረሰ ይመስላል። ውሽማው ሊሳ ነገሮች የሚሄዱበት አቅጣጫ በጣም እያስፈራት መጥቷል። በጣም ለረጅም ጊዜ ሚክ እየዋሻት ነበር የቆየው። ጭራሽ የመጀመሪያ ሚስቱን ፈቶ ከሷ ጋር ብቻ እንደሚሆን ቃል ገብቶላትም ነበር። ቢያደርገው በጣም ጥሩ ነበር። ግን ችግሩ ሚክ ለአመታት በእነዚህ ቃላቶች እየሸነገላት አብሯት መኖሩ ነው። ስለዚህ አሁን እሱን መጠበቅ በጣም ሰልችቷታል። በየቀኑ የምታደርጋቸው ነገሮች በጣም እየሰለቿትና እያስጠሏት መጡ። አንድ ቀን ማንም ሳይገምት ሊሳ 5 ልጆቿን ይዛ ከቤት ወጣች። ይሻላታል። አሁን ሁላችሁም እንደምትገምቱት ሚክ በንዴት ጦፏል። ሚክ ሊሳ ትታው እንድትሄድ የማይፈልገው እሷን ስለሚወዳት አይደለም። ዋናው ጭንቀቱ ሊሳ ከሄደች በልጆቹ ስም ከመንግስት የሚያገኘው ገንዘብ አብሮ ይሄድበታል። ሚክ ቁጭ ብሎ ሲያስብ ልጆቹንም ከመንግስት የሚያገኘውንም ብር የማያጣበት አንድ ሀሳብ ይመጣለታል። መጀመሪያ ቤቱን ለማቃጠል እሱ የመረጠው ቦታ ጋዝ በማርከፍከፍ እሳቱ በአንድ በኩል ሲነድ ባልነደደበት ገብቶ ልጆቹንም በማውጣት ያድናቸዋል። ከዛም ሊሳነች ቤቱን ያቃጠለችው ብሎ በመናገር ወንጀለኛ በመባል ተይዛ እስር ቤት ስትገባ 15ቱንም ልጆቹን ወስዶ ከመንግስት የሚያገኘውንም ገንዘብ እየተቀበልኩ እኖራለሁ ብሎ አሰበ። በጣም አሪፍ ሀሳብ ነበር፣ ግን ደግሞ ምን ችግር ሊፈጥር ይችላል ብሎ አላሰበም። ሚክ እቅዱን ብቻውን ማሳካት እንደማይችል ስላወቀ ሜሬድና ፖል ጋር ሄዶ ያሰበውን ነገር ሁሉ ነገራቸው። ሊረዱት እንደሚፈልጉም ጠየቃቸው። እነሱም በደስታ ሊረዱት መስማማታቸውን ገለጹለት። እሳቱን ሊያስነሳ በወሰነበት ቀን ቤት ውስጥ 6 ልጆች ብቻ ነበሩ ያሉት። የተቀሩት ልጆች ከቤት ውጭ ናቸው ማለት ነው። ሚክ፣ ሜሬድ፣ የሜሬድ ልጆች ሁሉም ውስጥ ናቸው። በጣም ጠዋት ስለሆነ ህፃናቶቹ አሁንም አልጋቸው ላይ ተኝተዋል። ወዲያው ፖል ጋዝ አምጥቶ ቤቱ ላይና ደረጃዎቹ ላይ ማርከፍከፍ ይጀምራል። ያቃጥለዋል። ሁሉም ነገር እንደ እቅዳቸው እየሄደ መሆኑን ሲያውቅ ሚክ ሀገሪቱ ውስጥ ታዋቂ ወደ ሆነው የፖሊስ ቁጥር 999 መደወል ጀመረ። ወዲያው የተፈጠረውን ተናግሮ ወደ ውስጥ ገብቶ ልጆቹን በማዳን ራሱን እንደ ጀግና እንደሆነ የሚያሳይበት ሰዓት ደርሷል ማለት ነው። ሚክና ፖል ወደ ቤታቸው እየሮጡ እያለ የቤቱ በር በከባድ ጭስ ታፍኖ ይከፈታል። ያቀጣጠሉት እሳት በጣም በፍጥነት እየተቀጣጠለ ነበር። በጣም ብዙ አማራጮች ለመጠቀም ሞከሩ። ነገር ግን ወደ ቤት ገብተው ልጆቹን የሚያወጡበት ምንም እድል አላገኙም። ሚክና ፖል አልገቡም ማለት ደግሞ ውስጥ ያሉት 5 ህፃናት መውጣት አይችሉም ማለት ነው። ወጥመድ ውስጥ ገብተዋል እና ምንም መውጫ የላቸው። ለማስታወስ ሲሞክሩ ለካስ ፖል ወደ ውጭ የመውጫ ብቸኛውን ደረጃም ሳይቀር አቃጥሎታል። ስለዚህ እሳቱ በጣም ትልቅ ስለሆነ ምንም መውጫ አልነበራቸው። ስለዚህም አንድ በአንድ ልጆቹ ተቃጥለው አመድ ሆኑ። የዛን ቀን 5ቱም ልጆች ወዲያውኑ ሞቱ። አንደኛው ደግሞ ከ2 ቀን በኋላ ሆስፒታል ውስጥ ሞተ። እቅዳቸው በፈለጉት መልኩ አልሄደም። አሁን ሚክና ሜሬድ ምን እንደሚያደርጉ ግራ ገባቸው። ያላቸው አማራጭ ውሸታቸውን መቀጠል ነበር። በተፈጠረው ነገር በጣም እንዳዘኑና ልባቸው እንደተሰበረ አድርገው ያለምንም አፍረት እያለቀሱ ካሜራ ላይ ትርኢታቸውን አቀረቡ። ሚክና ሜሬድ የሚያርፉበት መጠለያ እንኳን ስለሌላቸው ሆቴል ውስጥ የመቆየት ግዴታ ውስጥ ገቡ። ይህ በእንዲህ እንዳለ ፖሊስ እሳቱ ከየት እንደተነሳ ምርመራ እያደረገ
ስለነበረ በሰዓቱ ቤት ውስጥ ሆን ብሎ እንደተለኮሰ ይደርሱበታል። ፖሊሶቹ ጥርጣሬ ውስጥ ገቡ። ስለዚህ ፖሊሶቹም ወዲያው እነ ሚክ ያረፉበት ሆቴል ውስጥ ይሄዳሉ። እንደደረሱም የድብቅ የድምፅ ካሜራ ክፍላቸው ውስጥ አስቀምጠው ይወጣሉ። ከአንድ ቀን በኋላ በሚያስገርም ሁኔታ ፖል እና ሜሬድ ሲሳሳሙ ፖሊሶቹ ይሰሟቸዋል። እሱ ብቻ ሳይሆን ሚክ እየሳቀ ተረታቸውን መቀጠል እንዳለባቸው ይነግራቸዋል። ቡም! ሜሬድ 17 ዓመት ተፈረደባት። ፖልም በተመሳሳይ 17 ዓመት ተፈርዶበታል። ሚክ ግን የሞት ፍርድ ይገባዋል የምትሉ ላይክ፣ ሼር እና ሰብስክራይብ በማድረግ የዶዝ ቤተሰብ